አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞች ሰላም ብያለሁ። እኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ የማሳያችሁ ስልካችን በአማርኛ አልጽፍልን አለ ብላችሁ ለተቸገራችሁ ልጆች ነው ማሳያችሁ። እኔም ብዙ ጊዜ አስቸግሮኝ ስለነበረ ማለት ነው። እና መጀመሪያ ላይ ይህንን አፕሊኬሽን ለማውረድ ፕሌይ ስቶር ላይ እንገባለን። ፕሌይ ስቶር ላይ ገብተን ኪቦርድ ብለን እንጽፋለን። ኪቦርድ በዚህ መልኩ ሰርች እያደረገ ነው። ብዙ ኪቦርዶች አሉ። ግዕዝ የሚለውን እኛ የምንፈልገው ትክክለኛ አማርኛ ስለሆነ ግዕዝ የሚለውን እንመርጣለን። ግዕዝ የሚለውን ስትመርጡ አብዛኛውን አዲስ ዳውንሎድ ስለሆነ የምታደርጉት በዚህ መልኩ አይደለም የሚመጣላችሁ። እኔ እየተጠቀምኩበት ስለሆነ ኦፕን ያለው ማለት ነው። እናንተ ግን ስትመርጡት ወደ ሴቲንግ ነው የሚያስገባችሁ። ዳውንሎድ ካደረጋችሁ በኋላ ወደ ሴቲንግ ያስገባችሁና ይሄው በዚህ መልኩ ይመጣላችኋል ማለት ነው። በዚህ መልኩ ሲመጣላችሁ የተዘረዘሩ አሉ። በፈለጋችሁት ቋንቋ ለማድረግ የፈለጉትን ለማድረግ ቀጥታ ወደ ሴቲንግ ነው የሚያስገባችሁ። አማርኛ የሚለውን ኦን ታደርጋላችሁ። ያያችሁት ነው። የኔ ኦን ነው። ያኔ ያልጽፍ ወይም ካለ ድንገት ታልፉትና ይሄን ኦን ሳታደርጉ ይሄን ሴቲንግ ካታስተካከሉ ከወጣችሁ አይጽፍላችሁም። ያኔ ዳውንሎድ መሆኑ ብቻ ትክክለኛ ሊሆንላችሁ አይችልም ማለት ነው። ይሄው ያያችሁት ነው። አሁን ኦን ነው። በቃ ኦን ነው። አሁን ታስተካክላላችሁ። እንሞክረው። ይሄው በዚህ መልኩ ይመጣል ማለት ነው። በዚህ መልኩ ይመጣል ኢንሻአላህ። ይሄው ለሙከራ ይሄው አሁን በእንግሊዘኛ ነው። እንግሊዘኛ ነው እያያችሁት ነው። በአማርኛ ይሄው እንደፈለጋችሁ መጻፍ ትችላላችሁ ማለት ነው። ይሄው በምታዩት መልኩ አማርኛ ጻፈልን ማለት ነው። እንደፈለግን አድርገን ይጽፍልናል። ስትፈልጉ በእንግሊዘኛ ትጽፋላችሁ። ፊቱንም እንግሊዘኛ ያለ ቢሆንም ይሄ እንደዚህ አድርጋችሁ በአማርኛ ለመጻፍ የተቸገራችሁ ልጆች ይሄንን ሴቲንግ ማስተካከል አለባችሁ። ቀጣይ ሰላም እንገናኝ። ወአሰላሙ አለይኩም ወረህመቱላሂ ወበረካቱ።